እንዴት ዋላችሁ? ዋጋ ሰጥቶ ውል መፈራረም የቤት ግዢ ሶስተኛው ሂደት ነው። ባለፈው በሰራኋቸው ቪዲዮዎች ውስጥ በአሜሪካን ሀገር የቤት ግዢ ሂደቶች ውስጥ ሁለቱን ተነጋግረናል። በዚህ ቪዲዮ ደግሞ ውሉ ላይ የሚሰፍሩ መሰረታዊ ነገሮች ምን ምን እንደሆኑና ከዋጋ በላይ ስንሰጥ ምን ማወቅ አለብን የሚለውን እናያለን። ኦፈር ወይንም ዋጋ ስንሰጥ በውሉ ላይ የሚሰፍሩ 7 መሰረታዊ ነገሮች አሉ። እነዚህ 7ቱን ነገሮች በቀላሉ እንድትረዱት ለሁለት ከፍያቸዋለሁ። ከገንዘብ ጋር ተያያዙና ከገንዘብ ጋር ያልተያያዙ ወይንም ከጊዜ ገደብ ጋር የተያያዙ ብዬ ከገንዘብ ጋር የተያያዙና ከጊዜ ገደብ ጋር የተያያዙ። ከገንዘብ ጋር የተያያዙ 3ቱ ነገሮች አንድ የምንሰጠው የዋጋ መጠን፣ ሁለተኛ የምንጠይቀው የብድር ማካሄጃና መዝጊያ ወጪ ክሎዚንግ ኮስት ይባላል እና የቀብድ መጠን earnest money deposit ናቸው። ከጊዜ ገደብ ጋር የተያያዙት 4ቱ ነገሮች ደግሞ ለኢንስፔክሽን ቤቱን በባለሙያ ለማስመርመር የምንጠይቀው የቀናት ብዛት ወይም ዲው ዲሊጀንስ ፔሪድ የሚባለው፣ የሁለተኛ ደግሞ የቤት ገማች ባለሙያ መጥቶ የቤቱን ዋጋ ለማስገመት የምንጠይቀው የቀናት ብዛት ደግሞ አፕሬዘል ኮንቲንጀንሲ ፒሪድ ይባላል። ሶስተኛው ደግሞ የብድር ሂደታችንን ላጠናቀን 90%ቱን 80%ቱን አጠናቀን ኮንዲሽናል ፕሪ አፕሩቫል ለማግኘት የምንጠይቀው የጊዜ ገደብ ደግሞ ፋይናንሻል ኮንቲንጀንሲ ፒሪድ ይባላል። አራተኛ ሁሉንም ፕሮሰስ ጨርሰን ቤቱን ለመረካከብ ወይንም ክሎዚንግ ዴት ለምንለው ደግሞ የምንጠይቀው ጊዜ ገደብ 4ቱ ከገንዘብ ጋር ያልተያያዙ ከጊዜ ገደብ ጋር የተያያዙ የውሉ ዋና ዋና ክፍሎች ናቸው። ሁሉንም ደግሞ በመጠኑ እንነጋገርባቸው። ከዋናውና ከሁሉም በፊት በሻጭ አይን ውስጥ ከሚገባው ዋጋ እንመልከት። ዋጋ የምንሰጠው እንግዲህ ከሪል ስቴት ኤጀንታችን ጋር በመመካከር ነው። አካባቢው ላይ የዚህ ቤት ተመሳሳይ ቤቶች በስንት እንደተሸጡ፣ ቤቱ ገበያ ላይ ሳይሸጥ ብዙ ከቆየ፣ እነዚህና ሌሎቹንም ነገሮች አወዳድሮ የገዢ ኤጀንት የምንሰጠውን የዋጋ ልክ ሊያማክረን ይችላል። በዚያው መሰረት እንግዲህ በዋጋው ወይንም ቀንሰን ወይንም ደግሞ ከወጣበት ዋጋ ጨምረን ልንሰጥ እንችላለን። በጣም ወደ ነው ቤቱ እንዳያመልጠን ከፈለግን ከዋጋ በላይ መስጠቱ የተሻለ አሸናፊ ሊያደርገን ይችላል። ከዋጋ በላይ ስንሰጥ ግን ማወቅ ያለብን ነገሮች አሉ። በምሳሌ ላስረዳችሁ። ለምሳሌ 200 ሺህ ብር የወጣን ቤት 210 ሺህ ብር ብለን መላክ እንችላለን። ዋጋውን ብቻ ጨምረን ሌላ ምንም ማብራሪያ ሳንጨምር ከላክን ለሻጮቹ ምን እያልናቸው ነው? ቤቱን የሚገምተው ባለሙያ ወይንም አፕሬዘር መጥቶ የገመተውን ዋጋ ለመክፈል ፈቃደኛ ነን እያልናቸው ነው። ለምሳሌ ቤቱን በ210 ሺህ ብር ከገመተው 210 ሺህ ብር፣ በ200 ሺህ ብር ከገመተውም 200 ሺህ ብር ነው። ከዋጋው ማሳነሱ 190 ሺህ ብር ከገመተው እንደዛው 190 ሺህ ነው የምሰጣችሁ እያልናቸው ነው። ነገር ግን ሌላ ገዢ 210 ሺህ ዋጋ ሰጥቶ ነገር ግን ተጨማሪ ማብራሪያ ያላት አረፍተ ነገር ሊጨምር ይችላል። እቺ አረፍተ ነገር ምን ልትሆን ትችላለች? 210 ሺህ ብር ሰጥቻችኋለሁ፣ በኋላ ገማቹ ወይንም አፕሬዘር ከገመተው በኋላ እንደ ግምቱ ሁኔታ ከኪሴ እስከ 10 ሺህ ድረስ አሟላለሁ። ይሄም ማለት 200 ሺህ ብር ቢገመት 10 ሺህ ከኪሴ ሞላለሁ፣ 205 ቢገመት 5 ሺህ ከኪሴ፣ 190 ሺህ ቢገመት 10 ሺህ ብር ሞላና 200 ሺህ ብር ገዛችኋለሁ እንደማለት ነው። ያለማንገራገር ቀድሞ ዋጋ ብቻ ጨምሮ ከሰጠው ገዢ ይልቅ ይችን አስተማማኝ አረፍተ ነገር ያስገባውን ይህንን ኦፈር ሻጩ ሊቀበል ይችላል። ሁለተኛው ከገንዘብ ጋር የተያያዘው ነገር ደግሞ የብድር ማካሄጃና መዝጊያ ወጪም ክሎዚንግ ኮስት ነው። ይህ ወጪ የገዢ ወጪ ነው። ነገር ግን እንደ ገበያ ሁኔታ ሻጩን እንዲሸፍንልን በመጠኑ ሊጠይቅ ይችላል ገዢ። በጣም ተወዳዳሪ ያለበት ከሆነ ግን በጣም አነስተኛ ወይንም ምንም አለመጠየቅ የተሻለ ተወዳዳሪ ሊያደርገን ይችላል። ሶስተኛው ከገንዘብ ጋር የተያያዘው ደግሞ ቀብድ ነው፣ earnest money ነው። በተለምዶ እንግዲህ የቤቱን ግዢ መጠን 1% ያክላል። ለምሳሌ 300 ሺህ ብር ቤት ከገዛ $3,000 ነው የምናስይዘው እንደማለት ነው ቀብዱ። ተወዳዳሪ የበዛበት ቤት ከሆነ ደግሞ አሁንም ቀብዱን ከፍ ብናደርገው አሁንም የማሸነፍ እድላችንን ይጨምረዋል። 4ቱ ደግሞ ከጊዜ ገደብ ጋር የተያያዙት ነገሮች ምንድን ናቸው? አንደኛ የኢንስፔክሽን ገደብ ሁሌ ከውሉን ከፈረምንበት እስከ 10 ቀናት ባለ ጊዜ ውስጥ ነው የሚሰራው። ሁለተኛው የቤት ዋጋ ግምት ለማስቀመጥ ያልነው እሱም ደግሞ እስከ 21 ቀናት ድረስ ነው የሚሰጠው። ብድሩን ሂደት ለማጠናቀቅ ደግሞ እስከ 21 ቀናት ድረስ አሁንም መጠየቅ ይቻላል። ሁሉንም ነገር አጠናቆ ቤቱን ለመረከብ ደግሞ ከ12 እስከ 45 ቀናት መጠየቅ የተለመደ ነው። ተወዳዳሪ ለበዛበት ቤት ግን እነዚህን የምንጠይቃቸውን የጊዜ ገደቦች ባሳነስን ቁጥር የማሸነፍ እድላችን ይሰፋል። እንበል ሻጩ በእኛው ተስማምቶ ፈረመ እንበል። ቀጣዩስ ምንድነው የሚፈለግ የሚጠበቀው ከኛ ቢባል አራተኛ የሆነው ነገር
ቀብድ ማስያዝ ነው። ኤርነስት መኒ ዲፖዚት ማስያዝ ነው ማለት ነው። ይሄንን በሚመለከት ደግሞ በተከታዩ ቪዲዮ እመለሳለሁ። መልካም ጊዜ